እኔ የሰይዶ ደጋፊ ነኝ። ሰይዶ እኔ ትመችኛለሽ፣ ይመችሽ። በቃ እንዳመጭ እንዳትጠይ ከዚህ ሰውዬ ጋር ጁጂቱ ምናምን እንዳመጭ በጭራሽ። ይኸው ነገርኩ። ገዜ ፋስትማንን ያረጉትን ያየ ሰው ማለት ነው። መቼም በቃ ገዜ ፋስትማን እኮ በጣም ኩል እኮ ናት። እኔ ንስር ነኝ ከቁራ ጋር ምናምን ቁራ መቸኝ አንስቶ አንድ ጊዜ ማለት ነው እንደዚህ ሲያፈርጠው እኔ ቁራ ነኝ አልፈ ቁራ ነኝ በቃ እኔ ጂኔን ከፍታለሁ። ንስር የሚባል ራሱ አይገባም። ይሄ ጸጉሩን የተሰራው ወፍራሙ ልጅ ሲጀምር ማለት ነው ከልጅነቱ ጀምሮ ሲላፋ ያደገ እንደነበር ያስታውቃል። በቃ ይሄ በረኛ ወይ ደግሞ ልፍ የሚወደው ልጅ ነው። በቃ በእርግጠኝነት በቃ እውነት ነው። ይኸውልሽ ምን ታደርጊያለሽ መሰለኝ እንዳመጪ ደግሞ ሰይዶ ማርሻል አንተ ደግሞ ለመያዝ ትመቻለህ። በቃ አንተ እዚህ ጋር ምንም የሚያስቸግር ነገር የለም። አንስቶ ነው እንደዚህ በቃ እውነት ነው። ይኸውልሽ ምን ታደርጊያለሽ እዛው ሰፈርሽ ላይ ሆነሽ ጥዝ በነገር ጥዝ አናቅሽም ወይ? አዎ ጸጉርሽን ተሰርተሽ አንቺ ጁጂትሱ ልትሰሪ ጸጉርሽን እንደዚህ አድርገሽ ጁጂትሱ እኔ ላይ በ500,000 ብር ጁጂትሱ ልትሰሪ ለምን? እስቲ ወንድ ከሆንሽ ወንበር ሳትጠቀሚ ፍሪጅ ላይ የተቀመጠ ዕቃ አታወርጂም? አጭር እንበይ ደግሞ ለጓደኛሽም ንገር 500,000 ብር ጨምራለሁ የምትለው አናቅሽም ወይ? ባት እሷንም አይንሽን ከጨፈንሽ እኮ የጠፋ ቴሌቪዥን ነው የምመስይ ውበት። አው አናቅሽም ወይ? እኔም ሰይዶን ውስጥ ግሬ ልታሳይ ዛሬ ሰይፉ ሾው ላይ ኃይሉ ቀርቧል። ኃይሉ በስማ እኔ he's like one of my favorite artists ፈጣሪ ብሎልህ አልበም የልፋትን ያክል በደንብ ይሳካል። በቃ በደንብ ይሳካል ይለፍል። እኔ አሁን ለሱ አይደለም እንደው እነዚህን ሰዎች አሁን በቃ በአጠቃላይ ጃኖችን ልክ ስታቀርቧቸው በቃ ስለ ጃኖ አጠይቋቸው። በቃ ተበትነናል ብለዋል፣ ተለያይተዋል፣ ራሳቸውን ለመቻል እየሞከሩ በቃ ጃኖ ተለያያችሁ አይደል? ማን ነው ሌባው ማን ነው? ይሄ ድራም የሚመታ የነበረው ድራም ሌባ ይመስላል ሲጀምር ጸጉሩን። ይሄ ወይስ ጊታሪስት? እሱ ጥሩ ነገር ሲናገር ሰምቼው አላውቅም። ስለ ፕሮባብሊ ለነዚህ ሰዎች ጃኖ ባንድ ማለት ለነዚህ ሰዎች እቺ ጸዲዋ ቸከስ አለች አይደል? ድሮ ቃጻን እያለች በቃ ግልብት ትሰጣለች ምናምን በደንብ በቃ አርዩ አርጋ የምትሰጥ በቃ የምትወዳት። ከዛ ግን ሰፈር ውስጥ እቃው ጠማማ ነው ብላ የተናገረችው። ከዛ በኋላ ሁሉም ሰው ሲያገኝ ጠሜ እንዴት ነው ጠሜ ተስተካከለ አልተስተካከለም አይደል? ተጣማ በቃ ተዋቸው በቃ። ባይዘዌ ትዳር እንዴት እንደሚመጣ አታውቀውም። እውነት ለመናገር እኔም ራሴን እኮ አገባለሁ ብዬ አስቤው አላውቅም። ግን እንዴት በቃ ትዳር እንዴት እንደሚመጣ እንዴት ከአንድ ሰው ጋር አታችድ እንደምትሆን እንዴት ያ ሰው ለአንተ በቃ የሚገርም ሰው ነው ያ ሰው ለአንተ እንደተፈጠረ ምናምን የሚባለው ነገር የምር በቃ ስትኖርበት ነው። ልታለቅስ ነው እኔ በጣም ነበር እንደዚህ እያሉ በቃ ስሙ ሽሜ ከአውራ ለምን ለቀቀ ነው። አውራ ሪያክሽን ላይ የምናውቀው ሽሜ ለምን ለቀቀ? ይሄ አሁን እውነተኛ የተፈጠረ ነገር ሳይሆን ለምን ለቀቀ ብዬ ሳስብ የመጣልኝ ነገር ነው። ባይዘው እና ትንሽ ታሪኩ ረዘም ስለሚል ማለት ነው ኮፒ ሊንክ እያደረጋችሁ ፎሎ እያደረጋችሁ እዩት ማለት ነው። ሶ ሽሜ እንወደዋለን እናከብረዋለን። አውራ ሪያክሽን ላይ ነው የምናውቀው። በቃ እዛ ይሰራ ነበር። አሁን ለቋል እና ለሁለት እያስኬዱት ነው። ሶ ሽሜ በቅርብ አግብቷል እና አንድ ምሽት ላይ ከሚወዳት ባለቤቱ ጋር ቁጭ ብለው ቴሌቪዥን እያዩ ነው። ሰይፉ ሾው እያዩ ዮኒ ማኛ ቀርቧል ምናምን እሱን እያዩ ነው ቁጭ ብለው። ከዛ ምን አለችው? የኔ ፍቅር ከኔ ግን ምንድነው የሚደብር ነገር ምንድነው ምናምን ነገር አለችው። ሽሜን ደግሞ ታቋታላችሁ፣ ፈታ ያለች ናት ምናምን። ኧረ ጭስ ምንም እኔ ካንቺ የሚደብረኝ ጭስ። አንቺ እኮ ጭስ ነሽ እኮ ሲጀምር፣ ቆንጆ ነሽ፣ ጸባይሽ ጭስ ነው። ምን የሚደብረኝ ነገር አለ? ኧረ ምንም የሚደብረኝ ነገር
አይደለም እንደው ትንሽ እንኳንም ትንሽ የሚደብር ነገር ትንሽ የሚከብድ አንቺ ነገርኩሽ አንቺ ጭስ እንጃ አታጨናንቂ ጭስ አጨናነቅሽ እንደው የሆነች እንደው ትንሽ እንኳን ብትተካከል የምትላት ነገር ምን አለ አንዳንዴ ትበሳጫለሽ ጭስ አንዳንዴ ትንሽ መበሳጨት አለብሽ ጭስ ቆጣለሁ አይደለ እኮ እኔ ጭስ ይቆጣል አይ እሺ የሆነ እሷ እንደዛች ባትበሳጪ በቃ you are perfect በቃ 100% አሪፍ ነበር ከዛ ሸሜታ ቋታላችሁ በቃ እቺን አወሩ ህይወት ቀጥሏል ብላ አስባለች በሷ ቤት እና እዛው ላይ ሲቀየር ደግሞ መልእክተኛው ቀርቧል ከዛ አረሳችሁ ሚስትየው እኔ ካንተ ምን እንደሚደብረኝ ታውቃለህ አለችው እንዴስ ኦኬ እሱን እያወራን ነው እንዴ እሺ ምንድነው የሚደብርሽ ነው ነገር እነዛ ሁለት ጋለሞታ ጓደኞቼን ሰብስበ የምገለፍጠው ነገር እዛ ያኛው ኮፍያ ያደረገ ፔንጉዊን የሚመስል ጓደኛ አለ ሲጀምር አንገት የለውም ጭስ ይውልን ነው እንደዛ ጭስ አትበለኝ እኔ ጭስ ነኝ ጭስ የምትለው ነገር ራሱ ለምንድን ነው አንገት የሌለው ንቀት ነው እንደዚህ ብሎ እንደዚህ የሚደንስ ካንተ ጋር የሚያጨበጭበው ከሱ እኩል ነኝ ለማለት ነው ባንተ ቀኝ ደግሞ የሚቀመጠው ልጅ አለ ፍራውልን ነው አመልስልኝ ይመልስልኝ ነው በዚህ ባንተ ቀኝ ዝም የሚለው የሷ ነገር ዝም ነው ብሎ ነው የማያወራው ንቀት ነው የነገርከው ነገር አለ ነው እንደዛ ነው 2 ኪሎ መጨመሬን ስለሚያውቅ ነው ዝም የሚለው ከባለፈው አመት 2 ኪሎ ጨምረ ዛሬ ከማጋነኝ እሺ ባንክሽ ውስጥ ስንት ብር አለ ያበሻ ወንድን በአንድ ቃል ግለጩ ብትባይ ምን ትያለሽ አመሰግናለሁ ባህላዊውን ነገር ልጆቹ እንዲያውቁ ሁሉም ሰው እንዲረዳ ያለንን ነገር እንድናቅ በሚል ነው ያደረኩት ሚኒሊክን መስልሃል ማ አጼ ሚኒሊክን ማን ነው ሚኒሊክ ሻሹን ነው አዎ ሻሹን እሱ ራስ በራ ይላ በሸፈን አመሰግናለሁ ይሄ ግሩም የኔን አይነት ልብስ ለብሶ የመጣው ንቀት ነው